ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በርካታ ጉዳዮችን፣ ወቅታዊ መረጃዎችን፣ ዕለታዊ ክንውኖችና አጀንዳዎችን ከራሳችን ምልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የመጀመሪያው ርዕሳችን የቴዎድሮስ ጸጋዬ ማስጠንቀቂያና የኤርሚያስ ለገሰ ዛቻ የሚል ርዕስ መርጠናል። ይህ ርዕስ እኛንም የሚያካትት ስለሆነ እና ባለፈው አብሮነት ለኢትዮጵያ የሚባል ስብስብ መመስረቱ ከታወቀ ጊዜ አንስቶ በእጅጉ ሲከነከኑ ከታዩ ሰዎች መካከል አንዱ ኤርሚያስ ለገሰ ነው። ከአገዛዙ ካድሬዎች ከነለገሰ ቱሉ ከነ ዮናታን ተስፋዬ በላቀ መልኩ ሲገነገን፣ ሲበሳጭ፣ ሲወራጭ መክረሙ የሚዘነጋ አይደለም። አንዳንድ ኃይሎችንም ውጭ ሀገር ሆኖ ለማስጠንቀቅ ጥረት ሲያደርግ ነበረ። መቼም የሆነ የፈተና ዘመን መታለፍ እስከቻለ ድረስ ብዙ ነገር አሳይቶ ነው ያልፋል እና ይህም ጊዜ የአማራ ሕዝብ የኢትዮጵያ ሕዝብ እንዳጠቃላይ ለመከራ ያደረጉበት ጊዜ ቢሆንም አርበኛውንና ባንዳውን ታማኝና ከሃዲውን ወስላታውንና ታማኙን መለየት የተቻለበት ጊዜ ነው ብዬ አምናለሁኝ። በተለይ ደግሞ እንደ ኤርሚያስ ለገሰ ያሉ ሰዎች ለሆዳቸው በተለያዩ ጊዜያት ለተለያዩ አካላት ሲፈርሙ የታዩ ሰዎች እንደዚህ ጊዜ እርቃናቸውን ቁመው የታዩበት ወቅት አለ ብሎ ማለት አይቻልም። ኤርሚያስ ለገሰ እንግዲህ ከህወሓት ጊዜ አንስቶ ለበርካታ ኃይሎች ራሱን ለመሸጥ ጥረት ሲያደርግ ነበረ። በመጨረሻም ብልጽግና ከእጁ አስገብቶታል። ብልጽግና ከእጁ ካስገባበት ጊዜ አንስቶ ደግሞ ከየትኛውም ካድሬ በላቀ መልኩ አብዛኛው የድሮ ጓደኞቹም ጋር ሲላተምና ሲጣላ ብዙ ጊዜ ታይቷል። ኤርሚያስ ለገሰ በጣም የሚገርመኝ አስተሳሰቡ ይሄ ነው። በሀሳብ ስትለያዩት ጓደኝነታችሁን እንኳ አይተውላችሁም። ከኢትዮ 360 በኋላ እንኳን ስታሊን ጋር ሲሰራ ነበር፣ ቴዎድሮስ ጸጋዬ ጋር ሲሰራ ነበር፣ ሌሎችም ጋር ሲሰራ ነበር እና ልክ እሱ አቋሙን እጥፍ ሲል ቀድሞ የሚዘምተው ጓደኞቹ ላይ ነው። ኢትዮ 360 ላይ ሲዘምትበት ነበር። ሪዮትም ላይ እንደዚሁ ሲዘምት ነበረ። እነ ስታሊን ጋር ሲሰራ እንዳልነበር እነሱ ላይ ሲዘምታየ ፕሮፌሰር ሕዝቅኤል ጋቢሳ ጋር አብሮ ሲሰራ ነበር። እሱም ላይ መዝመቱ አልቀረም። ማርያማዊት ጋር ሲሰራ ነበረ። እሷም ጋር ሲጣላ አይተናል። እንደውም እጅግ ዘግናኝ በሆነ መልኩ ስትናገረው ነበር ማርያማዊት። ከዚያም አልፎ ሌሎች የኦሮሞ ፖለቲከኞች ጋር ለምሳሌ እንደነ ዶክተር ሄኖክ ጋቢሳ እነሱንም እንግዶቹ እያደረገ ሲሰራ ነበር። በራሱ ሚዲያ ልኩን ሲነግሩን ነበር። እነዚህ ኦሮሞማ እያሉ የሚቀባጥሩ ኑሮችን ምን ትላችኋለህ በማለት ሲጠይቀው ሄኖክ ጋቢሳን ምን ይህንን ለእኔ ለምን ትጠይቀኛለህ? ኦሮሞማ የሚለውን ቃል እኮ መጀመሪያ አምጥተህ የፕሮፓጋንዳ ፍጆታ ያዋልከው አንተ ነህ በማለት ሲመልስለት እናስታውሳለን። እና አሁን ላይ ደግሞ አብሮነት ለኢትዮጵያ ወደ እንቅስቃሴ ከገባ ጊዜ አንስቶ ኤርሚያስ ለገሰ ያንንም ይሄንንም ሲናከስና ሲላከፍ ነበረ። ይህንንም ሁኔታ የተመለከተው ቴዎድሮስ ጸጋዬ ባለፈው የኤፍቢአይን ሕግ በማጣቀስ ማስጠንቀቂያ ሲሰጥ ነበረ። በሀገረ አሜሪካው ናችሁ በሀገር ውስጥ በሰላማዊ እንቅስቃሴ የሚታገሉ ጓዶችን ለማሳሰር በአገዛዙ ለማስመታት ጥረት የምታደርጉ ሰዎች በሕግ እንፋረዳችኋለን፣ አርፋችሁ ብትቀመጡ ይሻላል በማለት ቴዎድሮስ ጸጋዬ ሲናገር ነበር። እስኪ የተናገረውን ቀንጨብ አድርገን ሰምተን እንመለስ። አንድ በጣም ሲሪየስ ነገር ማንሳት ፈልጋለሁ። ኦፍኮርስ ከዚህ በፊት የሚያነሳቸው እንደዛ መሆናቸው እንደተጠበቀ ሆኖ ግን አሁን በአገዛዙ በኩል እና በአገዛዙ ልሳናት በኩል እየተሰጠ ያለው አንድ አስተያየት በዚህ መድረክ ላይ የተሳተፉ አንዳንድ ተወያዮች ላይ አደጋ የሚጥል አስተያየት እየተሰጠ ነው። በዚህ መድረክ ላይ የተካፈሉ በአገር ውስጥ ያሉ ፓርቲዎችን ክሪሚናላይዝ የማድረግ በአገዛዙ ልሳናት በኩል በአፍቃሪ አገዛዝ መገናኛ ብዙሃን በኩል እየተሰራጨ ያለ ነገር አለ። ይሄ በጣም አደገኛ ነገር ነው። በዚሁም አጋጣሚ መጥቀስ የምፈልገው እዚሁ አሜሪካ ቁጭ ብሎ የሆኑ መንግስታትን ተጠቅሞ በሆኑ ዜጎች ላይ ጥቃት እንዲፈጸም መጥራት በአሜሪካ ሕግ ወንጀል ነው። በኤፍቢአይ ኢንቨስቲጌት ሊደረግ የሚችል ዋጋ ሊያስከፍል የሚችል ተግባር መሆኑን መጥቀስ እወዳለሁ። የኤፍቢአይን ዌብሳይት ሄዳችሁ መመልከት ትችላላችሁ። ትራንስናሽናል ሪፕሬሽን ወንጀል ነው። እዚህ ተቀምጦ ኢትዮጵያ ያለውን መንግስት
ሰላማዊ የፖለቲካ ታጋዮችን እንዲያጠቃ መጥራት ወንጀል ነው ማለት I cannot emphasize this enough። በጣም አደገኛ ተግባር ነው። ከዚህ ተግባራቸው እነዚህን ወገኖች እንዲጠነቀቁ ማስጠንቀቂያ መስጠት እንወዳለን። ኮንሲኩዌንስ ያለው ነገር ነው። እዚህ ቁጭ ብሎ በየጊዜው ዜጎችን የሚገልና የሚያስር መንግስት በሰላማዊ ትግል ያሉ ህግ ተከትለው የሚንቀሳቀሱ የፖለቲካ ፓርቲ መሪዎችን ለአደጋ የሚጥል መልእክት ማስተላለፍ አደገኛ ውጤት ያለው ነገር ነው። ይሄንን እያደረጋችሁ ያላችሁ ወገኖች ሲሪየስሊ እንድታስቡበት ማስጠንቀቅ እወዳለሁ። ቴዎድሮስ ጸጋዬን እንግዲህ እንደሰማችሁት ነው የአሜሪካንን ህግ የኤፍቢአይን ህግ በማጣቀስ ኢትዮጵያ ውስጥ በሰላማዊ መንገድ እየታገሉ ኃይሎችን አሜሪካ ቁጭ ብሎ በአገዛዙ ክንድ ለመጎሰም ወይም ለማስደብደብ ጥረት ማድረግ፣ ለማሳፈን ጥረት ማድረግ የህግ ተጠያቂነት ያመጣልና ብትጠነቀቅ ይሻላል በማለት ይሄ መልእክት በወቅቱም ለኤርሚያስ ለገሰ እንደሆነ ያስታውቅ ነበረ እና እንደዛ የሚል መልእክት አስተላልፎ ነበር። ቴዎድሮስ ጸጋዬ ጋር በአንዳንድ ጊዜ በአንዳንድ ክስተቶች የምንለያይባቸው ሁኔታዎች ቢኖሩም ባለው ብቃትና መክሊት ሳላደንቀው አላልፍም። በነገራችን ላይ የባለፈው መድረክ ራሱ የመራበት ጥበብ በጣም ነው የሚገርመው። ትንሽ እንኳን ሳይደናቀፍ የ3 ሰዓት የ4 ሰዓት ፕሮግራም እንዴት አድርጎ እንደመራው የሚዘነጋ አይደለም። ይሁንና ኤርሚያስ ለገሰ ግን ይህንን የቴዎድሮስ ጸጋዬን ወይም በአብሮነት ለኢትዮጵያ የሰጡትን ማስጠንቀቂያ የሚቀበል አልሆነም እና በትናንትናው ዕለት በሀገር ውስጥ ያሉ ተቃዋሚዎችን ለማስፈራራት ጥረት ሲያደርግ ነበረ። ቀይ መስመራችን ነው እያለ በተደጋጋሚ ሲናገር ነበር። በኢትዮጵያ ሕገ መንግስት መሰረት መንግስትን መቀየር የሚቻለው በምርጫ ብቻ ነው። ስለዚህ ይህ አብሮነት ለኢትዮጵያ የሚባል ኃይል ጋር የመጣችሁ በዙም በተለያየ መልኩ የምትቀባጥሩ ሰዎች፣ አብራችሁ የምትሰሩ ሰዎች፣ የምትነጋገሩ ሰዎች ቀይ መስመር እያለፋችሁ ነው። ቀይ መስመር እያለፋችሁ ነው። ኋላታችሁን ተጠምዝዛችሁ እስር ቤት ከወደቃችሁ በኋላ ብትንፈራገጡ ትርፉ መላላጥ ነው የሚሆነው። ስለዚህ አርፋችሁ ብትቀመጡ ይሻላል እያለ ዛቻ ሲሰነዝር ነበር። እስኪ ኤርሚያስ የተናገረውን ሰምተነው እንመለስ። ፋኖ ይኖራል፣ ኦላ ይኖራል፣ ቲፒኤልኤፍ ይኖራል፣ አገር ቤት በህግ የተመዘገበ ወዘተ ዲያስፖራ ይኖራል። እነሱን ሁሉ አድርገን ሁለገብ ትግሉን ማሳለጥ አለብን፣ ማፋጠን አለብን። ከህዳሴ ግድቡ ምርቃት በፊት ነው ያሉት። አገር ቤት ላሉት በህግ የተመዘገቡት የፖለቲካ ፓርቲዎች እንደ ማሳሰቢያ ውሰዱት። አገር ቤት በህግ የተመዘገባችሁ የፖለቲካ ፓርቲዎች ተመዝግባችሁ እየተንቀሳቀሳችሁ ያላችሁት በአገሪቱ ህግ ነው። ይሄ ቀይ መስመር ብትወዱትም ብትጠሉትም የመስመሮች ሁሉ ቀይ መስመር። ስለዚህ አገር ቤት ያላችሁ ፖለቲካ ፓርቲዎች በሁለገብ ትግልና በመንግስት ግልበጣ በመሳተፍ አትችሉ። ከተሳተፋችሁ በአገሪቱ ህግ መሰረት ወንጀለኛ ነው የምትሆኑት። አጠቃቀስኩ ለእናንተ አይሰራም። አጠቃቀስኩ የሚሰራው ከኢትዮጵያ ውጪ ላለ አካል። ከነዚህ ጋር እየተነጋገሩ የሚካሄድ ከሆነ በጣም በጣም አደገኛ ነው። ይህን ላሳስባችሁ እወዳለሁ። ብትሰሙ ደስ ይለኛል፣ ባልሰማችሁ ግን ህግ አለ። ኤርሚያስ ለገሰ እንደሰማችሁት ነው። በኢትዮጵያ ያሉ የተቃዋሚ ፓርቲዎችን ለአብሮነት ለኢትዮጵያ ጋር አብረው የሚሰሩትን በዚህ መልኩ ሲዝትባቸው ነበር። እንግዲህ ከኢህአፓ የቀረቡ ነበሩ፣ ከእናት ፓርቲ የቀረቡ ነበሩ እና ከተለያዩ ፓርቲዎች የቀረቡ አመራሮችን ዛቻ ሲሰነዝርባቸውና ሲያስጠነቅቃቸው ተሰምቷል። ይህንም በሀገር ውስጥ ከሚኖሩ ካድሬዎች መካከል ማንም አላደረገውም። ከኤርሚያስ ለገሰ ውጭ በሀገር ውስጥ ያሉ የአገዛዙ ልሳን ሆነው የሚያገለግሉ ሚዲያዎች አሉ፣ ጋዜጠኞች አሉ፣ አክቲቪስቶች አሉ። እነሱ እንኳ በዚህ ልክ ሲያስጠነቅቁ አልታየም። በ2000 እና በ3000 ራሱን ለብልጽግና የሸጠው ኤርሚያስ ለገሰ ግን የፌዴራል ፖሊስን የአብይ ደህንነቶችን ኃላፊነት ወስዶ ዛቻ ሲሰነዝር ነበር። ቀይ መስመር ነው። ያንን ቀይ መስመር እያለፋችሁ ነው እና ኋላ ላይ ለሚወሰደው እርምጃ ራሳችሁ ኃላፊነቱን ትወስዳላችሁ። በኢትዮጵያ ህገ መንግስትን መቀየር የሚቻለው በሰላማዊ መንገድ ነው። ከዛ ውጭ ግን ከዚህም ከዛም እያጣቀሳችሁ እና እዚህም እዚያም እየረገጣችሁ መቀጠል ፈልጋችሁ ከሆነ አይሳካም በማለት ዛቻ ሰንዝሯል። በነገራችን ላይ ኤርሚያስ እንዲህ አይነት ዛቻ ሲሰነዝር የመጀመሪያው አይደለም። ብዙ ኃይሎች ላይ ብልጽግናን በተለያየ መልኩ የሚታገሉ ኃይሎች ላይ ተመሳሳይ ዛቻ ሲሰነዝር ነበረ። ሌላውን ተውትና ተወልጄበታለሁ የሚለውን የአዲስ አበባ ህዝብ
እንደዚሁ የሆነ ሰዓት ላይ የመጡ ነው ብሎ ለፋኖ ድጋፉን በመግለጹ የተነሳ ድፍን የአዲስ አበባ ህዝብ ላይ ዛቻ ሲሰነዝር ነበር። አርፈ ብትቀመጥ ይሻላል። ማን ነው የሚመጣው? አንተ ወደ ጫካው ትሄዳለህ እንጂ ከጫካው የሚመጣ ኃይል ሊኖር አይችልም። አዲስ አበባ የኦሮሚያ ናት ብሎ እስከ መናገር ድረስ ደርሷል። ነገራችን ላይ እንደዚህ አይነት የውርደት ማጥ ውስጥ እንዲገባ ያደረገው ነገር የብልጽግና የፕሮፓጋንዳ ዘርፍ ኃላፊ ሆኖ መሾሙ ነው። ኤርምያስ ለገሰ ኢንፎርማል የሆነ ሹመት የተሰጠው ሰው ነው። አጀንዳዎችን ሴት በማድረግ ከተለያዩ ኃይሎች የሚመጡ ፕሮፓጋንዳዎችን በመመከት ረገድ ትልቅ ኃላፊነት የተሰጠው ሰው ነው። $2,000-3,000 እየተከፈለው ስለሆነ ነው በዚህ ልክ ጠልቆ ገብቶ ለነውረኛው አገዛዝ ሲሟገት የሚታየው። የጥቅም ጉዳይ ሆኖበት ነው እንጂ ብልጽግና የሚማርከው ርዕዮተ ዓለም ስላለው እሱ እንደሚያስበው የዜግነት ፖለቲካ የሚያራምድ ፓርቲ ስለሆነ አይደለም ድጋፉን እየሰጠ ያለው። ኤርምያስ ለገሰ ገንዘብ እስካገኘ ድረስ አሁንም ከብልጽግና ነጥቆ የትኛውም ኃይል ሊወስዱ ይችላል። ኦብነግ በለው፣ አፋብኃ በለው፣ አፋሕድ በለው መክፈል እስከቻለ ድረስ ኤርምያስ ለገሰን ማስፈረም ይቻላል። ምክንያቱም ኤርምያስን የሚዘውረው የገንዘብ ጉዳይ ስለሆነ ማለት ነው። ይህም ደግሞ ዝም ብሎ አልቧልታ ሳይሆን በተለያየ ጊዜ የታየ ነው። ኢትዮ 360 በነበረበት ሰዓት ላይ ራሱን ለአማራ ብሔርተኞች ለመሸጥ ምን ያህል ጥረት ሲያደርግ እንደነበር አትረሱትም። ከዛ በፊት የኢህአዴግ ጋር ህወሓቶች ጋር ብዙ ለመስራት ሞክሯል። የእናቱን ማንነት ሪፈር በማድረግ አማራ ናት በማለት አማራዎች ጉያ ውስጥ ለመሸጎጥ ጥረት ሲያደርግ ነበር። ከዛ የዋቅጅራ ልጅ የሚለውን ኬስ ስቦ ለኦሮሞ ብሔርተኞች ለኦነግና ለመሳሰሉት ለነ ኦፌኮ ራሱን ለመሸጥ ጥረት ሲያደርግ ነበር። እነሱ ስላልገዙት መጨረሻ ላይ ወደ ብልጽግና ጉያ ውስጥ ሊወድቅ ይችላል። ለብልጽግና ራሱን ሽጧል እና ቴዎድሮስ ጸጋዬ እንዳለው በኤፍቢአይ ህግ በአሜሪካ ህግ መሰረት ኤርምያስ ለገሰን መጠየቅ የሚቻል ከሆነ አማራዎችም የትግራይ ልጆችም በዚህ ጉዳይ ላይ ተባብራችሁ ኤርምያስ ለገሰን ለህግ ማቅረብ አለባችሁ። በጣም ብዙ ጊዜ በትግራይ ላይ በአማራ ላይ ጄኖሳይድ እንዲፈጸም ግፊት የሚያደርጉ ንግግሮችን ሲያደርግ ነበር። አስፈላጊ ከሆነ ቪዲዮዎችን እንሰጣችሁ እንችላለን። በጣም በርካታ ቪዲዮዎች አሉ። የብልጽግና ልሳን በመሆን አሁንም በሰላማዊ ትግል በሀገር ውስጥ የሚታገሉ ኃይሎችን እንግዲህ ህገ መንግስታዊ ነው። በሰላማዊ መልኩ አገዛዙ ላይ ጫና ማድረግ ይቻላል። ይሄ ህገ መንግስታዊ መብት ነው። የመሰብሰብ የመቃወም መብት አለ። ይሁንና ኤርምያስ ለገሰ ግን ያንን ህገ መንግስታዊ መብት ጥሶ ተቃዋሚዎች ይታሰሩ ዘንድ በመወትወት ላይ ይገኛል። የትናንትናም ፕሮግራሙ ዋና ዓላማው ይሄ ነው፣ ለአገዛዙ ጥቆማ መስጠት ነው። ስለዚህ ቴዎድሮስ ጸጋዬ እንዳለው በኤፍቢአይ ህግ በአሜሪካ ህግ መሰረት መጠየቅ የሚቻል ከሆነ የአማራ ልጆች የትግራይ ልጆች ኤርምያስ ለገሰ በህግ እንዲጠየቅ ማድረግ አለባችሁ። በትናንቱ ፕሮግራሙ በነገራችን ላይ ይሄንን ብቻ አይደለም ሞንጆሪኖ ወይም ደግሞ ፈትለወርቅ ገብረ እግዚአብሔር ያደረገችውን ንግግር ምክንያት በማድረግ እንደዚሁ ትግራይ ላይ የፕሮፓጋንዳ ዘመቻ ሲከፍት ነበር። ባለፈው ዲና ሙፍቲ ወደ ሚዲያ መጥቶ የኤርትራ ኃይል በኃይል ከተቆጣጠራቸው የኢትዮጵያ ግዛት የትግራይ አካባቢዎች ለቆ መውጣት አለበት ብሎ ነበር ዲና ሙፍቲ። ከዛ በፊት ግን በጣም በሚገርም ሁኔታ የኤርትራ ኃይል ወደ ኢትዮጵያ ገብቶ የተቆጣጠረው መሬት አለመኖሩን ደግሞ ሲገልጽ ነበር ይሄው ሰውዬ። አሁን ግን ከኤርትራ ጋር ወደ ጦርነት መግባት በመፈለጉ የተነሳ የትግራይን መሬት እንደ ሰበብ አድርጎ አገዛዙ የኦሮሞማ ህልም ለማሳካት ጥረት እያደረገ የሚገኝ በመሆኑ ዲና ሙፍቲ የትግራይን መሬት ለዛ ፍጆታ ለመዋል ሲሞክር ነበር። ይሁንና ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በሚል ስያሜ የምትታወቀው የህወሓት አመራር የአብይ አህመድን ቁማር የአብይ አህመድን ካርድ በትናንትናው ዕለት አቃጥለዋለች። አሁን ላይ አብይ አህመድ ስለ ትግራይ መሬት ማውራት ያስፈለገው ኤርትራ መውረድ ስለፈለገ ነው። ከኤርትራ ጋር ወደ ጦርነት መግባት ስለፈለገ እንጂ የትግራይ መሬት መወረሩ አሳስቦት አይደለም እና ይህንን ነገር እንቃወማለን በማለት የአብይ አህመድን የጦርነት ምክንያት እንዳሁን አድርጋበታለች። አብይ አህመድ ወደ ጦርነት ለመግባት አስቦ የሳቡን ካርድ አቃጥላበታለች። እንዲህ አይነት ነገር ነው የሚያስፈልገው። በነገራችን ላይ አሁንም ቢሆን ሞንጆሪኖ ወይም ፈትለወርቅ እንዳለችው የኤርትራ ጦር መቀሌ ድረስ መጥቶ ቢቆጣጠር ለአብይ አህመድ ግድ አይሰጠውም። የትኛውንም አካባቢ ቢቆጣጠር ግድ የሚሰጠው መሪ ያለመሆኑን በተለያዩ ክስተቶች ማረጋገጥ ችለናል። ለምሳሌ ያህል አልፋሽቃ ደለሎን ያህል ለም መሬት
በሱዳን ታጣቂ ከተወረረ ስንት ዓመት ሆነው? ከ4 ከ5 ዓመት በላይ ሆነው። በጋምቤላ በኩል የኢትዮጵያ አንድ ወረዳ በደቡብ ሱዳን ታጣቂዎች ቁጥጥር ስር ከዋለ እነዚሁ 4 ዓመታት ሆነው። ለአብይ አህመድ ግን የኢትዮጵያ ዳር ድንበር ሉዓላዊነት ምድር የሚለው ነገር ግድ የሚሰጠው አይደለም። ስለዚህ የትግራይ መሬት የፈለገው ወደ ኤርትራ ጋር ጦርነት ውስጥ ለመግባት ስላሰበ ነው። እነ ሞንጆሪኖም ይህን በመረዳታቸው የተነሳ እነ ደብረ ጽዮን የአብይ አህመድን የጦርነት ምክንያት እያከሸፉበት ይገኛሉ። ወደ ጦርነት መግባት ከፈለግ ቀጥታ ምክንያትን ተናግረህ ግባ። ከዛ ውጭ ግን ያስወረርከውን ሆን ብለህ አሳልፈህ የሰጣቸውን የትግራይ መሬት የጦርነት ምክንያት አድርገህ እንደገና ምድራችንን በባሩድ ጭስ ልታውደው አትችልም በማለት ተቃውሞታል። ይህንንም በማድረጋቸው ኤርሚያስ ለገሰ ትናንት ሲወራጭ ነበር፣ ሲበሳጭ ነበር። አስባችሁታል? ከትግራይ መሬት ይልቅ የሻዕቢያ ህልውና በልጦባቸው ወደ ጦርነት መግባታችንም የኛም መሬት ምክንያት አድርገህ በማለት ተናገሩ እነዚህ ዋናዎች እያለ ሲወራጭ ነበር። ኤርሚያስ ለገሰም የትግራይ መሬት መወረሩ ለሱ ምንም ነው። እውነትም የኢትዮጵያ ዳር ድንበር መደፈር የኢትዮጵያ ሉዓላዊነት የሚያሳስበው ቢሆን ኖሮ በኤርትራ ወታደር ቁጥጥር ስር ከዋለው ያን ያህል ፈርታይል ካልሆነ መሬት ይልቅ በጣም ለም የሆነው የአልፋሽካ ምድር እኮ በሱዳን ታጣቂ ቁጥጥር ስር ወድቋል። ያው በኃይል ማስለቀቅ እየቻለ ወደ ጦርነት የገባንበትን ሰዓት ጠብቀው እንደወሰዱት ሁሉ ይሄ አብይ አህመድ ፕሮፓጋንዳ ነው። በእርግጥ ኑ ተቆጣጠሩትና ግማሹን ከፍላችሁ ለዩናይትድ አረብ ኤምሬትስ ስጡልኝ የሚል ትዕዛዝ አስተላልፎ ነው አልፋሽካን የወረሩት። ይህንንም አልቡርሃን ባለው ወቅት ተለጥፎት የነበረው የትዊተር መልእክት ይህንን እውነት የሚያሳይ ነው። ግን ወደ ሆኖ አብይ በመደወሉ የተነሳ ያ የትዊተር መልእክት ሊወርድ ችሏል፣ ሊጠፋ ችሏል። ስለዚህ አብይ አህመድ እንዳለው እኛ ወደ ጦርነት የገባንበትን ጊዜ ጠብቀው ተቆጣጥረውት ቢሆን ኖሮ ዛሬ እነሱ ቅልጥ ያሉ ጦርነት ውስጥ ናቸው እና የወረሩትን የአልፋሽካ የደለሉ ምድር ማስመለስ ይቻል ነበር። ግን የተሸጠ መሬት ስለሆነ ያንን ማድረግ አልፈለጉም። ኤርሚያስ ለገሰም የኢትዮጵያ መሬት የሚያሳስበው ቢሆን ኖሮ፣ ሉዓላዊነቷ የሚያሳስበው ቢሆን ኖሮ አሁን ላይ የአብይ አህመድን ፕሮፓጋንዳ እንደወረደ ተቀብሎ ስለ ትግራይ መሬት በማነምነም ፈንታ ስለ ጋምቤላ መሬት፣ ስለ ጎንደሩ መሬት መሟገት ይችል ነበረ። የሆነ ሆኖ ግን የነፃነት እናት እየተባለች በምትወደሰው አሜሪካን ሀገር የሚኖረው ኤርሚያስ ለገሰ ኢትዮጵያውያንን ለባርነት ለመዳረግ ያላሳለሰ ጥረት በማድረግ ላይ ስለሚገኝ ተቃዋሚዎች ምንም አይነት እንቅስቃሴ እንዳያደርጉ ለአገዛዙ ጥቆማ በመስጠት እንዲታሰሩ ግፊት እያደረገ ስለሚገኝ በህግ መጠየቅ የሚቻል ከሆነ ኢትዮጵያውያን ይህን ስራ መስራት አለባችሁ። ኤርሚያስ ለገሰ በነገራችን ላይ ባለቤቱ ናት። ብዙ ጊዜ ሱሪ ለብሳ ሱቅ ሜዳ፣ ሱፐርማርኬት ሜዳ የሆኑ ነገሮች ገዝታ የምትመጣው ይህን አብሮ ከሚውል ጓደኛ ያገኘሁት መረጃ ነው። እሱ ቢጃማ ለብሶ ቤት ውስጥ ሲንደፋደፍ የሚውል ሰው ነው። ኤርትራውያን ጋር ፕሮፓጋንዳ ሲሰራ የከረመ ሰሞን በመንገድ ላይ ምንም አይነት ኤርትራዊ ያልመልከት የሚል አቋም የሚያራምድ አንድ ኤርትራዊ መንገድ ላይ ካገኘ እሱን የሚከታተል እሱን የሚገድል እየመሰለው የሚበረገግ ሰው ነው። እንደዚሁ ትግራዮችም ላይ አማራዎችም ላይ ሲዘምት በከረመ ሰሞን አንድ የትግራይ ተወላጅ ወይም አንድ አማራ ተወላጅ መንገድ ላይ ካገኘ ሊገለኝ ነው ብሎ ለፖሊስ ጥቆማ መስጠት የሚፈልግ በዲስኦርደር የሚሰቃይ ሰው ነው እና ይህንን ሰው ለህግ በማቅረብ ከተቻለ ለህግ አቅርቦ መፋረድ ያስፈልጋል ማለት እወዳለሁ። ወደ ሁለተኛ መረጃ ሲሸጋገር ፋኖች የትግራይ ኃይሎች ኤርትራውያን የሱዳን ታጣቂዎች ጋር በመተባበር የኢትዮ ጅቡቲ መስመር ሊቆርጡት ይችላሉ በሚል ስጋት ብልጽግና እየተሰቃየ መሆኑን የሚገልጽ መረጃ ደርሶናል። ፋኖች የትግራይ ኃይሎች ኤርትራውያን እና የአፋር ታጣቂዎች በጋራ በመሆን በሚወስዱት ኦፕሬሽን የኢትዮ ጅቡቲ መስመርን ሊቆርጡት ይችላሉ። ያ መስመር ማለት እንግዲህ የኢትዮጵያ ገቢና ወጪ ንግድ የሚቀላጠፍበት ብቸኛ መስመር ነው ማለት ይቻላል። ያንን መስመር ተቆጣጠሩት ማለት የኢትዮጵያ የኢኮኖሚ ዝውውር ቆመ ማለት ነው። ስለዚህ ያንን ታርጌት አድርገው እየተንቀሳቀሱ ነው። በተለይ ደግሞ ብልጽግና ስምረት የሚባል ኃይል አፋር አካባቢ አደራጅቷል። የነጌታቸው ረዳ ማለት ነው 4 ክፍለ ጦር አደራጅቷል። ያንን ኃይል ብልጽግና ማደራጀት ያስፈለገው ትግራይን ከትግራይ ጋር ለማታኮስ ነበረ።
ትግራይን ከትግራይ ጋር ወይም ስምረትን ከህወሓት ጋር ለማታኮስ ተብሎ ነበር። ልክ አማራን ከአማራ ማታኮስ እንደቻለ ሁሉ ግማሹ ሚሊሻ አድማ በታኝ አድርጎ ፋኖ ጋር ማታኮስ እንደቻለ ሁሉ ትግራይን ከትግራይ ጋር ለማታኮስ 4 ክፍለ ጦር አደራጅቶ ነበር። በውጭ ኃይሎች ጣልቃ ገብነት እዛ ጋር የተደራጀው 4 ክፍለ ጦር ራሱን አሳልፎ ሊሸጥ ይችላል። ያ ኃይል ትናንትና የአገዛዙን ክፋት የተመለከተ ነው። ከድሮን ጥቃት የተረፈ ነው። ስለዚህ ከኤርትራ ጋር ከእናቱ ህወሓትን ጋር ታርቆ ከአማራ ፋኖች ጋር ተነጋግሮ ከአፋሮች ጋር ተጠቃቅሶ ያንን መስመር በመዝጋት ትልቅ ሚና ሊጫወት ይችላል በማለት አብይ አህመድ እዛ አካባቢ ያንን ኃይል ካደራጀ በኋላ እንዴት አድርጌ ልበት ነው በሚል ጥያቄ እየተራወጠ እንደሚገኝ ለጠለስ ሚዲያ የደረሰው መረጃ ይገልጻል። ከዚህ ባለፈም እነ ጀዋር መሐመድ ሌሎችም ኃይሎች የኢትዮጵያን ህዝብ ወደ ህዝባዊ እምቢተኝነት ለማስገባት ጥረት እያደረጉ ነው። ህዝብን ወደ ህዝባዊ እምቢተኝነት ወደ አመፅ ለማስገባት ደግሞ ያ መስመር ታርጌት ተደርጓል። በዛ መስመር ላይ የሚደረጉ እንቅስቃሴዎች መክታት ከተቻለ የኑሮ ውድነቱ ጣሪያ ይነካል፣ ሙሉ የኢኮኖሚ መስተጓጎል ይፈጠራል። ስለዚህ ሳይወድ በግዱ የኢትዮጵያ ህዝብም መኖር ስለማይችል ኑሮ መቋቋም ስለማይችል ወደ አመፅ ይገባል በማለት ያሰቡ ኃይሎች ከትጥቅ ድርጅቶች ጋር በመቀናጀት የኢትዮ ጅቡቲ መስመር ሊቆርጡት በዝግጅት ላይ ይገኛሉ በማለት ብልጽግና ዋነኛ ትኩረቱን እዚያ ላይ አድርጎ እየተንቀሳቀሰ ነው የሚል መረጃ ደርሶናል። በእርግጥም ያ መስመር ተዘጋ ማለት አብይ አህመድ ጉሮሮ ታነቀ ማለት ነው። የኢትዮ ጅቡቲ መስመር በቁጥጥር ስር ዋለ ማለት በታጣቂዎች ቁጥጥር ስር ገባ ማለት አብይ አህመድ አበቃለት ማለት ነው። ደግሞ በዛ አካባቢ ብዙ ኃይል ነው ያለው። እንዳልኳችሁ ስምረት የሚባል 4 ክፍለ ጦር አለ። አሁን ላይ አብይ አህመድ ጋር አብሮ እየሰራ ነው ማለት አይቻልም። አብይ ሊጠቀምበት ጥረት አድርጓል። ግን ይሁንና በሚፈልገው ልክ ወስዶ ሊማግዳቸው አልቻለም። የአፋር ታጣቂዎች የትጥቅ ድርጅት ተመስርቷል። አፋር ላይ የፋኖ ኃይሎች አሉ፣ የኤርትራ ኃይሎች አሉ። ኤርትራውያኖችም ስጋት ውስጥ ስለሆኑ ማለት ነው ስጋት ውስጥ ስለሆኑ ብርሃኑ ጁላ የተናገረውን ንግግር እንግዲህ ሰምታችኋል። ከዚህ በላይ ከባህር ርቀን ልንቆይ አንችልም፣ ቀይ ባህርን መጋራት አለብን በማለት ተናግሯል። ይሄ ማለት በግልጽ ኤርትራ ላይ ዛቻና መሰንዘር የሚቆጠር ነው። በስምምነት ማትሰጭን ከሆነ በጉልበት በጦርነት በጥይት እንቀበልሻለን የሚል መልእክት ነው ያስተላልፈው። ስለዚህ ኤርትራውያኖችም ለራሳቸው ህልውና ሲሉ አብይ አህመድን በተለያየ መንገድ ቢታገሉት የሚፈረድባቸው አይሆንም እና እነዚህ ኃይሎች በተቀናጀ መንገድ ያንን መስመር ለመቁረጥ ከተንቀሳቀሱ ደግሞ አብይ አህመድ ያቆማቸዋል ተብሎ አይታሰብም። ሊያቆማቸው አይችልም በታሪክ። ዋናው ነገር ቅንጅት አልባ መሆናቸው እና በተናጠል የሚሮጡ መሆናቸው ነው እንጂ በቅንጅት ያንን መስመር መቆጣጠር አለብን ብለው ከተነሱ ግን አብይ አህመድ ያቆማቸዋል ተብሎ አይታሰብም። ወደ ቀጣው መረጃ ስንሻገር በአረጋ ከበደ የሚመራው ብአዴን በባህር ዳር ከተማ ትናንትና የድጋፍ ሰልፍ ጠርቶ ነበር። ያ የድጋፍ ሰልፍም ሳይሳካ ቀርቷል። ባህር ዳር ላይ ሲፏለል ከሚውለው አረጋ ከበደ ይልቅ ጮቄ ተራራ ላይ ተሰቅሎ መልእክት የሚያስተላልፈው ዘመነ ካሴ ተደማጭነት እንዳለው በባህር ዳር ሕዝብ ዘንድ ቅቡልነት እንዳለው የሚያሳይ ክስተት ነው ትናንት የተከሰተው። ብአዴን ታላቅ የሆነ ፖለቲካዊ ሽንፈት ፖለቲካዊ ክስረት ነው በትናንትናው ዕለት ያስተናገደው እና ከዚህ ጋር በተያያዘ ከባህር ዳር የደረሰ መረጃ ምን የሚል ነው? አብይ አህመድ እንደውም ከናረጋ ከበደ በላይ የተናደደው አብይ አህመድ ነው። ባህር ዳር ላይ ቁጭ ብላችሁ ዋና ከተማዋ ላይ ቁጭ ብላችሁ እዛ ላይ ስትርመሰመሱ እየዋላችሁ ያንን ህዝብ እንኳን ከጉያችሁ ማስገባት አልቻላችሁም። ደጋፊያችሁ ማድረግ አልቻላችሁም። የባህር ዳር ህዝብ በዛ ርቀት ከናንተ ከሸሸ ከናንተ ከራቀ የፍኖተ ሰላም የደብረ ማርቆስ እና የሌሎች አካባቢዎች ህዝብማ በኃይል ተጨፍልቆ ተይዞ ነው እንጂ የፋኖ ደጋፊ ነው ማለት ነው። ስለዚህ ትልቅ እስራት ነው ያስተናገዳችሁት። እንዴት የባህር ዳር ህዝብ ስንት ነገር እያደረጋችሁ የእናንተ ደጋፊ ማድረግ ያቅታችኋል በማለት ጃስ እንዳላቸው የደረሰ መረጃ ያመለክታል። እንደ እውነቱ ከሆነ ግን አብይ አህመድ ለምሳሌ የአዲስ አበባ ወይም የሸገር ከንቲባ ተብሎ ሊጠራ የሚችል ሰው ነው። የኢትዮጵያ ጠቅላይ ሚኒስትር ሳይሆን የሸገር ጠቅላይ ሚኒስትር ወይም የአዲስ አበባ ከንቲባ ብለን ልንጠራው የምንችል ሰው ነው እና በአዲስ አበባ ላይ ብልጭልጭ ነገር ሲያንቆጠቁጥ፣ አበባ ሲተክል፣ ውሃ ወደ ሰማይ ሲረጭ እና የመሳሰሉን ነገር ሲያደርግ የሚውል ቢሆንም የአዲስ አበባ ህዝብ ልብ ውስጥ መግባት ግን አልቻለም። አጋጣሚውን ቢያገኝ
አብይ አህመድን ከሁሉም በፊት የሚያጠፋው የአዲስ አበባ ህዝብ ነው። አዲስ አበባ ህዝብ ለአመፅ የተዘጋጀ ህዝብ ነው። ብልጽግና አዲስ አበባን እያለማሁ ነው፣ የህዝቤን ጥያቄ እየመለስኩ ነው እያለ ቢቀባጥርም የአዲስ አበባ ህዝብ ግን የተመለሰ ጥያቄ የለውም። እንደውም አገዛዙ ላይ ያለው ቅሬታ ከቀን ወደ ቀን እያደገ የመጣበት ሁኔታ ነው ያለው። ስለዚህ አብይ አህመድም የአዲስ አበባን ህዝብ የተቆጣጠረ ይመስለዋል፣ ያስከበረ ይመስለዋል፣ የእሱ ደጋፊ ያደረገ ይመስለዋል እንጂ በየትኛውም ሰዓት አጋጣሚውን ሲያገኝ ቁጣውን ለመግለጽ የተዘጋጀ ህዝብ ነው ያለው እና አብይ አህመድ የሸገር ጠቅላይ ሚኒስትር ወይም ደግሞ የአዲስ አበባ ከንቲባ እንደመሆኑ መጠን የአዲስ አበባ ህዝብ የእሱ ደጋፊ ማድረግ ባይቻለውም እና አረጋ ከበደ ጋር ደውሎ ግን እንዴት የባህር ዳርን ህዝብ እንኳን የእናንተ ደጋፊ ማድረግ ያቅታችኋል? እንዲህ ሰላማዊ ሰልፍ ጠርታችሁት ሊቀር ይችላል በማለት እንደተቆጣ የደረሰ መረጃ ያመለክታል። ከዚህ በፊት እንግዲህ አረጋ ከበደን ለማንሳት ከኃላፊነት ለማንሳት አንዳንድ ስራዎች ተሰርተው ነበር። በኋላ ላይ ግን አረጋ ከበደን ትቶ በጸጥታው ዘርፍ ላይ የተሰማሩትን 4-5 አመራሮች ማንሳቱ የሚዘነጋ አይደለም። አሁን ላይ አረጋ ከበደ ይነሳ ተብሎ ተወስኗል ይላል ዛሬ የደረሰ መረጃ። አረጋ ከበደ መነሳት መቻል አለበት። አሁንም የአማራ ህዝብ ለካ ድምፁን አጥፍቶ ቁጭ ያለው በመከላከያ ከባድ መሳሪያ በድሮን ድብደባ የተነሳ እንጂ ብአዴን ያካሄደው ስብሰባ ፍሬ ስላፈራ አይደለም። የአረጋ ከበደ ካቢኔ በሰራው ስራ ህዝባዊ ቅቡልነት ስላገኘ አይደለም። ስለዚህ አረጋ ከበደን ማንሳት ይገባል ብሎ አብይ አህመድ መወሰኑን ለጠለስ ሚዲያ የደረሰው መረጃ ያመለክታል። ቀጣዩ መረጃ ደግሞ ወንድማችን ታደለ ጥበቡን ይመለከታል። እንግዲህ ታደለ ጥበቡ በሶሻል ሚዲያ ላይ ብዙ ተከታይ ያለው በአማራ ፖለቲካ ውስጥ በኦርቶዶክስም ውስጥ ብዙ እንቅስቃሴ ሲያደርግ የነበረ ወንድማችን ነው። ይህ ወንድማችን ግን የዛሬ ዓመት አካባቢ ባህር ዳር ከተማ ላይ በአማራ ክልል አድማ ብተና ፖሊሱ ተይዞ እንደተወሰደና ከዚያም ዙረው በመምጣት ቤቱን እንደፈተሹት ወደ መኮድ እንደወሰዱት መኮድ ካምፕ ከወሰዱ በኋላ ግን ድምፁ እንደጠፋ በተደጋጋሚ ሲገለጽ ነበር እና አረጋ ከበደ ታደለ ጥበቡን ከቤቱ አፍነው ከወሰዱት በኋላ ከዛ በኋላ ያለበት ቦታ ሳይታወቅም እንደሌሎችም ሳይለቀቅ እንግዲህ ብዙ ልጆች ከባህር ዳር ታፍሰው ነበር የዛሬ ዓመት አካባቢ። እነሱ ሲለቀቁ ግን ወንድማችን ታደለ ጥበቡ እስካሁን ድረስ ያለበት ሁኔታ ሳይታወቅ እዚህ ጊዜ ድረስ ደርሰናል እና በትናንትናው ዕለት ምንጩ ያልታወቀ ሰው ይሄ ወንድማችን ተገሏል መሞቱን አረጋግጫለሁ ብሎ የሆነ ሰው ይጽፋል። ያን የጻፈውን ሰው አውቀዋለሁ። ያ ጽሁፍ ቫይራል ሆኖ ታደለ ጥበቡ መገደሉን ያመኑ የሶሻል ሚዲያ ተጠቃሚዎች የወንድማችንን ነፍስ ይማረልን፣ ወንድማችን መሞቱ ያሳዝናል አይነት ፖስቶችን እያጋሩ ይገኛሉ። በእኔ እምነት ታደለ ጥበቡ ተገሏል ብዬ አላምንም። ለእኔ የደረሰኝ መረጃ እንደዛ አይደለም። ግን የሚገርመው ነገር ደግሞ ቢያንስ ታደለ ጥበቡ ወጥቶ መናገር ላይችል ይችላል። ቤተሰቦቹ እንኳን እናት አለው አይደለም፣ ከእናት ከአባት የተፈጠረ ሰው ነው። ወንድሞች አሉት፣ በአካባቢው የሚያውቁት ሰዎች አሉ። እንዴት ይሄ ልጅ ስላለበት ሁኔታ መረጃ መስጠት ያቅታቸዋል? አትሊስት ታፍኖ መወሰዱ ከታወቀ ጊዜ አንስቶ እንኳን መገደሉን ባታረጋግጡ ድምፁ ጠፍቶ ከሆነ ያንን ነገር ወጥታችሁ ወደ ሚዲያ መናገር መቻል አለባችሁ። ወዳጆቹ፣ ደጋፊዎቹ፣ ተከታዮቹ በዚህ ልክ ሲጨነቁ ዝም ማለት ትክክል አይደለም። አሁን ላይ ብዙ አይነት መረጃ ነው እየወጣ ያለው። አንዳንዶች ተገሏል ይላሉ፣ አንዳንዶች ታስሮ እንደተወሰደ ይላሉ፣ አንዳንዶች ተለቆ ነው ያለው ይላሉ። ይሁንና ግን ይህ ሁሉ ዘመቻ ሲከፈት እናት አለ፣ አባት አለ፣ ወንድም አለ፣ ጎረቤት አለ፣ የአካባቢ ሰው አለ፣ የሰፈር ሰው አለ። እንዴት ከነዛ መካከል አንድ እንኳ ወጥቶ መረጃ የሚሰጥ ይጠፋል? ወንድማችን ስላለበት ሁኔታ ግንዛቤ የሚፈጥር እንዴት አንድ ሰው ያጣል? እኔ በጣም ነው የገረመኝ። ምክንያቱም ታደለ ጥበቡ ስላለበት ሁኔታ አንድ ሰው መጥቶ ግንዛቤ ቢፈጥር ከዛ እውነተኛውን መረጃ ተቀብሎ መዝመት ይቻላል። ብዙ ስራ ሲሰራ የነበረ ወንድማችን፣ ብዙ ክፍተት ሊሞላ የሚችል ወንድማችን ነው። በነገራችን ላይ የሱሌማን አብደላም ወደ ሀገር ውስጥ ከገባ በኋላ ድምፅ ማጥፋት ብዙዎችን ሲያነጋግር እያየው ነው። ሱሌማን አብደላ በመልካም ሁኔታ ውስጥ ነው ያለው። ይህንን አውቃለሁ። ሱሌማን በመልካም ሁኔታ ውስጥ ነው ያለው። ምናልባት ፖለቲካዊ እንቅስቃሴ ማድረግ ስላልፈለገ ሊሆን ይችላል እንጂ ሱሌማን በመልካም ሁኔታ ውስጥ እንዳለ አውቃለሁ። ታደለ ጥበቡን በተመለከተ ግን ለሁሉም መረጃው ድብቅ ሆኗል እና ይሄ ወንድማችን ስላለበት ሁኔታ የምታውቁ ሰዎች ግንዛቤ መፍጠር አለባችሁ። ተገሎም ከሆነ የወንድማችንን መገደል ኢሹ በማድረግ ዓለም አቀፍ ኢሹ በማድረግ ብዙ ነገር መስራት ይቻላል።
ስለዚህ መረጃውን ልትሰጡ ይገባል። ታፍኖ ተወስቶ የሆነ ቦታ እየተሰቃየን ከሆነ የሶሻል ሚዲያ ዘመቻ እንዲከፈት የሰፈሩ ሰዎች አላችሁ፣ እናት አለ፣ አባት አለ፣ ቤተሰብ አለ። ስለዚህ ይሄ ልጅ ስላለበት ሁኔታ ወጣችሁ በሚዲያ መረጃ መስጠት ተገቢ ነው። ለኔም ቢሆን በውስጥ ልትልኩልኝ ትችላላችሁ። በቅርበት የምታውቁ ሰዎች፣ መረጃ ያላችሁ ሰዎች በፌስቡክ፣ በትዊተር፣ በቴሌግራም መረጃ ልትሰጡኝ ትችላላችሁ ማለት እወዳለሁኝ። እኔ በኩል ታደለ ጥበቡ ተገድሏል ብዬ አላምንም። ባለበት ቦታ ሰላም እንዲሆን እመኛለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያን ሳብስክራይብ በማድረግ ሜምበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ እላለሁ። አመሰግናለሁ።